ውብና ያማረ ማራኪ የእግር ጥፍር እንዲኖረን ምን እናድርግ? መቼስ ያማረና ውብ የእግር ጥፍር እንዲኖረው የማይፈልግ ማንም የለም። ስለዚህ ዛሬ እናያለን። የእግር ጥፍር ውበት አስፈላጊነትን እንመለከታለን። ሰላም ውድ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ሁላችንም ሴቶች በጣም የምንወደው ነገር ግን አንዳንዴ የምንዘነጋው የሙሉ ሰውነታችን ንጽህናና ውበት ፍንጭ የሚሰጠን አንድ ትልቅ ጉዳይ እንነጋገራለን። እሱም የእግር ጥፍር እንክብካቤና ውበትን ነው። ክፍት ጫማዎችን ወይንም ደግሞ ያማሩ ሰንደሎችን የምንለብስበት ጊዜ የመጀመሪያ የሚታየው የእግራችንና የእግር ጥፍራችን ውበት ነው። የእግር ጥፍራችን ሲበጭን፣ ሲሰነጠቅ ወይንም ደግሞ ሲቆሽሽ ሁሉም ውበታችን ይጋርደዋል። በራስ መተማመንሽ ፈጽሞ ያጠፋል። ለብዙዎች ይህንን ችግር ለመደበቅ ሁልጊዜ ጥቁር የጥፍር ቀለሞችን ኔል ፖሊሽ እንቀባለን። ነገር ግን ይህ ለጊዜው ይሸፍነዋል እንጂ በጥፍሩ ላይ አየር የመከላከል ጥቁረትን እና ቢጫነትን ይበልጥ ያባብሰዋል። ዛሬ ግን ምንም አይነት ውድ ሳሎን መሄድ ሳያስፈልጋችሁ በቤታችሁ ውስጥ ቀላል የሚገኘውን ነገር የእግር ጥፍራችሁን አንድ መስታወት የሚያጸዳና የሚያነጣና ጤናማ የሚያደርግ 4 ፍጹም ተፈጥሯዊ ሚስጥሮችን በዝርዝር እናያለን። ቪዲዮውን ላይክ በማድረግ ጀምሩ። ወደ መጀመሪያው ክፍል እናልፋለን። እግር ጥፍር ለምን ይበላሻል ወይም ደግሞ ቢጫ ይሆንብናል? እሱን እንመለከታለን። ውህዶቹን ከማየታችን በፊት የእግር ጥፍራችን ለምን ቀለሙን ይለውጣል? ለምንስ ይሰነጠቃል የሚለውን ማወቅ ያለብን የእግር ጥፍሮች ከእጃችን ጥፍሮች ይልቅ በጣም በጫማ ውስጥ ስለሚታፈን እና የተለያዩ ቆሻሻዎች ስለሚጋለጥ በቀላሉ ሊጠቁር ወይም ለፈንገስ ይጋለጣል። ዋና ምክንያቶች፣ አንደኛ የጥፍር ቀለም ለረጅም ጊዜ አለማንሳት። የጥቁር ቀለም ከ2 ሳምንት በላይ ጥፍራችን ላይ ሲቆይ የጥፍር ኬሚካሎች ይጠምና ይህንን ጥፍሩ ወደ ቢጫነት እንዲቀየር ያደርገዋል። ሁለተኛ የእግር ፈንገስ ኔል ፈንገስ የእግራችን እርጥበት ያለው እና አየር በማያገኝበት ዝግ ጫማ ውስጥ ለረጅም ሰዓታት ሲቆይ ፈንገስ ይፈጥራል። ይህም ጥፍር ያወፍራል፣ ቀለሙንም ያበላሸዋል። ሶስተኛ የጥፍር በትክክል አለመቁረጥ ጥፍርን ወደ ጎን በማጠማዘዝ ማቁረጥ ወይም ጥፍሩን ወደ ውስጥ ሊያደርግ ኢንግሮኔል እና እንዲቆስል ያደርገዋል። አሁን እነዚህን ችግሮች የሚያጠፉ ደረጃዎችን እናያለን። ደረጃ 1 ጥፍር ቢጫነት እና ፈንገስን ማጥፊያ የቤኪንግ ሶዳ እና የሎሚ ውህድን እንመለከታለን። መጀመሪያና ቢጫ የሆኑ የእግር ጥፍሮች በአንድ ለማንሳት የሚረዱን ድንቅ ዘዴዎች የቤኪንግ ሶዳ እና የሎሚ ውህድ ነው። ቤኪንግ ሶዳ በተፈጥሯዊ የጥፍርን ቆሻሻ እና የሞቱ ቆዳዎችን ኤክስፖሊስ የማንሳት ከፍተኛ አቅም አለው። ሎሚ ደግሞ ጥፍርን የማጽዳት እና የባክቴሪያ የመግደል ችሎታ አለው። አዘገጃጀቱም 1 ሾርባ ማንኪያ ቤኪንግ ሶዳ ላይ ግማሽ ሎሚ ጭማቂ በመጨመር በአንድ ላይ አዋህዶ ትንሽ አረፋ ሲሰራ አንድ ላይ አድርጎ ንጹህ የጥርስ ብሩሽ በመውሰድ ውህዱን ያነሳው። በአንዴ የእግር ጥፍሮን እና በዙሪያ ያሉትን ቆዳዎች ላይ ለ3 ደቂቃ በቀስታ አድርገው ከዚያም ለ5 ደቂቃ ቆይታችሁ በውሃ ታጠቡት። ይህንን በሳምንት 2 ቀን ካደረጋችሁ ጥፍራችሁ ነጭና ንጹህ ይሆናል። ሁለተኛ ደረጃ የጥፍርን ያጠነክራል እና የፈንገስ የሚያጠፋ ፓይናፕል ቪኔጋር እንመለከታለን። አፕል ቪኔጋር ሁለተኛው የሚስጥራዊ ደግሞ የጥፍራችን እንዳይሰነጠቅ እና ከማንኛውም የጥፍር ፈንገስ ነፃ እንዲሆን የሚያደርግ የፓይናፕል ከመጠጥ ኮምጣጤ ነው። ሕክምና ነው። የፓይናፕል ኮምጣጤ በውስጡ ያለው አሲድ የጥፍር ፈንገስ እንዳይራባና በሙሉ እንዲጠፋ ያደርጋል። ጥፍርንም ያጠናክራል። አጠቃቀሙ እግራችን የሚገባው በሚገባው እቃ ላይ ለብ ባለ ውሃ አዘጋጅተን ከዚያም ግማሽ ኩባያ ንጹህ ፓይናፕል ኮምጣጤ ውሃውን ላይ ጨምሩበት። እግራችን በዚህ
ውሃ ውስጥ ከ15 እስከ 20 ደቂቃ ዘፍዝፋችሁ አቆዩት። ከውሃ ካወጣችሁትም በኋላ በንጹህ ፎጣ እግራችሁን፣ ጥፍራችሁን በሚገባ አድርቁ። የፈንገስ እርጥበት ስለሚያስወግድ በደንብ ማድረቅ ወሳኝ ነው። ይህንን በሳምንት 3 ቀን አድርጉት። ደረጃ 3 ጥልቅና እርጥብና ብርሃን ሰጪ የነጭ ሽንኩርትና የወይራ ዘይት ውህድ እንመለከታለን። ሶስተኛውና ጥፍራችን እንዲያብረቀርቅ እንዲሁም ጠንካራ እንዲሆን ያደርገዋል የነጭ ሽንኩርትና የወይራ ዘይት ውህድ ነው። የነጭ ሽንኩርት አሊሳን የተባለ ጠንካራ አንቲባክቴሪያል ስላለው ጥፍርን በጥልቅ ያክማል። የወይራ ዘይት ደግሞ ጥፍሮ ጤናማና እንዲያንጸባርቅ ሻይኒ እንዲሆን ያደርጋል። አጠቃቀሙ 2 የፍሬ ነጭ ሽንኩርትን በቀጭኑ ፈጭተን ከ1 የሾርባ ማንኪያ የወይራ ዘይት ጋር ወይንም ከኮኮናት ዘይት ጋር ይቀላቅሉት። ይህን ውህድ ማታ ማታ ከመተኛታችን በፊት በእያንዳንዱ ጥፍራችን ላይ ቆዳችንን ለ2 ደቂቃ እሽት አድርገን ለ10 ደቂቃ ቆይታችሁ በሳሙና መታጠብ ትችላላችሁ። ይህ ዘዴ ጥፍራችን በቀላሉ እንዲያበራና የጥፍራችን መዋቅር ያጋንነዋል። ማጠቃለያ እናልፋለን። ማጠቃለያና ጥንቃቄዎቹን እንመክራለን። በዚህ ላይ ውድ ቤተሰቦች እነዚህን ቀላል የቤት ውስጥ ዘዴዎች በመጠቀም የእግራችን ጥፍር ሁልጊዜ ያማረና ጤናማ ማድረግ እንችላለን። በተጨማሪ የጥፍራችን ስትቆርጡ ሁልጊዜ በቀጥታ መስመር ይሁን፣ ወደ ውስጥ እንዲሁም ሁልጊዜ ንጹህ የጥጥ ካልሲ ይልበሱ። ልማዳችሁ ይሁን። ቪዲዮዬ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ሼር በማድረግ አትርሱ። እናንተ ለእግራችሁ ጥፍር የተጠቀማችሁት የተለየ ሚስጥራዊ ካለ ኮሜንት ላይ ጻፉልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። የሚቀጥለው ምርጥና ውብ መረጃ እስክንገናኝ ውብና ማራኪ ጊዜ እመኝላችኋለሁ። ወዳችኋለሁ። ሰላም ሁኑልኝ። አመሰግናለሁ። ቻው